ስራቴ ደርሷቸው ድምጻችን ኤምባሲ ጠዋት ሆስፒታል እንድትወሰድ አድርጓል። ዛሬ ጠዋት ሆስፒታል ተወስዳለች ሌላ ሕክምና እንዲደረግላት እና ይህንን ኔትወርክ ነቅሏችሁ ስለነበር ድንገት ካልሰማችሁ ነው ሰምታችኋል። ሰምተናል። ግን አሁን መሰሽ ማዘር ብሩ ምታወራው ይባላል እንጂ አምና ማለት ነው የኢዱ ቀን ኢዱ ከተሰገደ በኋላ ልትሸኝ ነው ሌላ ተብለናል። የዛሬ ዓመት የዛሬ ዓመት ማለት ነው ኢዱ ከተሰገደ ልትሸኝ ነው ተባለ። ጠበቅን። በወሩ ማየን፣ በሁለት ወር አየን፣ በሶስት ወር አየን። ውሸት ነው። ግን ይሄ ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄን እስከትሟቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳልቅጠሉ ያለቀሰላት ልጅ ይሄን ምን ነው ይሄ አሁን ውሸት ነው። ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው። እኔም አላምንም። አሁን መስማ የለኝም። ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው። ልትገባ ነው፣ አብሽሩ ትኬት ሊቆርጥላት ነው፣ በዚህ ወር ልትገባ ነው፣ በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው። ይሄ ፌክ ነው የሚጫወቱብን በላያችን ላይ። እኛ እኮ የምናውቀው ነገር የለም። የሚሉን ነገር ሁሉ እያመን ነበረ። አሁን በእምነት ነገር አንስተናል። አንዴ ብቻ ባያት እኔ ልጄ ባያት 13 ዓመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞትም እኔ አንዴ ልያት። እኔም ጠይቄ ነበር። ማስረጃ በኢሜል ነው ወይ የተላከው? ኢሜሉን አሳዩን ስንል ኮሚቴው ለእኛ ተደውሎ ነው የተነገረን ብሏል። ስለዚህ እኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ ወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው አይደል? በአፍ ነው። ኮሚቴ ነው፣ የሳውዲ ኮሚቴ ነኝ አለንና ጧት ሌሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ